በሐሩሩ መንደር በሃጋይ በረሃም ማዶ ባብል የመን በሰንዓ ከተማ ባያት አምሳያይን በጠራት አትሰማም መሪማ። እነዚህ ወገኖቻችን በታሪክ ተመራማሪዎች ዘንድ የአክሱም ወታደሮች ቅሪት ተብለው ይታወቃሉ። በጠራትም በዝምታ የምታልፈን ብንከተላትም የምትርቀን የጠፋች ማንነታችን ናት መሪማ። መሪማ ማለት በታሪክ አጋጣሚ በቀይ ባህር ማዶ የቀረችው ማንነታችን ናት። መሪማ ማለት ዛሬ በስደት ዓለም የምትሰቃይ እህታችንም ናት። ሰላም ጤና ይስጥልን። ዛሬ ወደ አንድ ጥልቅ የታሪክ ባህር እንወስዳቸዋለን። በቀይ ባህር ማዶ በየመን በረሃዎችና በአረብ ሀገራት መንገዶች ላይ ስለተበተነው ማንነታችን እናወራለን። ቴዲ አፍሮ በኢትዮሪካ አልበሙ መሪማ እያለ በስስት የጠራት ያቺ ድምፅ ከሺህ ዓመታት በፊት በቀይ ባህር ማዶ የቀረ የደም አሻራ ይሆን ወይንስ ዛሬ በየሰው ቤት የምትሰቃየው እህታችን? ዛሬ የድምፃዊ ቴዎድሮስ ካሳሁን ግጥም ከጥንቱ የአክሱም ታሪክ ጋር አቆራይተን በሳቅና በሲቃ መሃል ያለውን ያን የጠፋ ድልድይ እንፈልጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። ንጉስ ነኝ ከንጉስ አፕ። ትረካችን የሚጀምረው ቴዲ አፍሮ በሚያቃጥል ስሜት ከደረሰው ስንኝ ነው። በሐሩሩ መንደር በሃጋይ በረሃም ማዶ ባብል የመን በሰንዓ ከተማ ባያት አምሳያይን በጠራት አትሰማም መሪማ ይለናል። በሐሩሩ መንደር በሃጋይ በረሃ ማዶ ባብል የመን በሰንዓ ከተማ ሃጋይ ሲባል በረሃ ብቻ አይደለም። ሃጋይ ማለት ያ ወላፈን ሰውነትን የሚለበልበው የኤርትራና የሰሜን ኢትዮጵያ ምድር ነው። ይህ ምድር ጥንታውያን የአክሱም ጀግኖች ወደ የመን ለመሻገር የረገጡት የመጨረሻው የሀገራችን አፈር ነው። ቴዲ ሃጋይን የጠቀሰው ዝም ብሎ አይደለም። ያንን የታሪክ ቃጠሎና የጉዞውን አስቸጋሪነት ሊነግረን ነው። ባብል የመን ወይም ደግሞ ባብ አልመደብን ተሻግረው ሰንዓ የገቡት አያቶቻችን እዚያው የቀሩት የታሪክ ሰንሰለቶች ዛሬም መሪማ ተብለው ይጠራሉ። ዛሬ በየመን ምድር ላይ በሚሊዮን የሚቆጠሩ ጥቁር የመኖች አሉ። እነዚህ ወገኖቻችን በታሪክ ተመራማሪዎች ዘንድ የአክሱም ወታደሮች ቅሪት ተብለው ይታወቃሉ። ቴዲህም እንዲህ ይላል። ባያት አምሳያይን በጠራት አትሰማም መሪማ። እነዚህ ወገኖቻችን መልካቸው፣ አይኖቻቸውና ቁመናቸው ልክ እንደኛ ናቸው። አያት አምሳያዎቻችን ናቸው። ነገር ግን ለዘመናት በባዕድ ባህልና በመገለል ውስጥ ስለኖሩ ቋንቋቸው ተቀይሯል። ስሟን በጠራት የታሪክ መጋረጃ ጋርዷት ስለሆነም አትዞርም ሲለን ቴዲ አፍሮ ይነግረናል። በትናንትናው ስልጣኔ የነገስታት ልጆች የነበሩት ወገኖቻችን ዛሬ በገዛ ሀገራቸው ባይተዋር ሆነዋል። ቴዲ አፍሮም ይቀጥልና በግጥም ውስጥ ያለውን ግራ መጋባት ሲነግረን እንዲህ ይለናል። ወዲህ አላቃት አቃተኝ ደግሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ይለናል። መልኳ ኢትዮጵያዊ ሆኖ ሳለ ማንነቷ ግን ሌላ ሆኖባታል። የኔ ናት ወይስ አይደለችም የሚል የህሊና ሙግት። ቴዲ ግን ሊተዋት አልቻለም። ደግሞም ላልፋት ብሎ ልቡ ሊጨክን አለመፍቀዱን ይናገራል። ምክንያቱም ደግሞ በደሟ ውስጥ ያለው የእኛነቱ አሻራ ዝም ብሎ አልፎ እንዲሄድ አልፈቀደለትም። ይህ በየመን ያሉ ወገኖቻችን ዕጣ ፋንታ በትክክል ይገልጸዋል። በጠራትም በዝምታ የምታልፈን ብንከተላትም የምትርቀን የጠፋች ማንነታችን ናት መሪማ። ስሟን ጠይቄ ብጠራት አትዞር ብከተላት ወዲህ አላቃት አቃተኝ ደግሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት። መሪማ የጥንቱ ታሪክ ብቻ አይደለም። ዛሬ ቴዲ በቁጭት የሚዘረዝራቸው ሀገራት ላይ የምትሰቃየውን እህታችንም ጭምር ያነሳል። ሊባኖን፣ ቤሩት፣ ኳታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ ይለናል። ትናንት አያቶቻችን እንደ ንጉስና እንደ ጄኔራል የረገጡትን ምድር ዛሬ ልጆቻቸው እንደ ስደተኛና እንደ ሰራተኛ ይረግጡታል። መሪማ ዛሬ በየሰው ቤት ቆሻሻ የምታጸዳው፣ መታወቂያ ተነፍጋ በበረሃ የምትንከራተተው፣ መማርና መለወጥ እያለማት ህልሟ የታረደው እህታችን ናት። ቴዲ እህት ወንድሜን ሳይ ልብ ያዝናል ሲል ያ አያት አምሳያ የሆነውን የኢትዮጵያዊ ክብር በሰው ሀገር ሲዋረድ ማየቱን እንዲህ ሲል ይገልጻል።
ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜ ሳይ ባያት አምሳያዬ በጠራት አትሰማ መሬማ። ውድ ተመልካቾቻችን የቴዲ አፍሮ መሪማ ዘፈን የናፍቆት ብቻ ሳይሆን የቁጭትና የታሪክ ጥሪ ነው። መሪማ ማለት በታሪክ አጋጣሚ በቀይ ባህር ማዶ የቀረችው ማንነታችን ናት። መሪማ ማለት ዛሬ በስደት ዓለም የምትሰቃይ እህታችንም ናት። ቴዲ ብጠራት አትሰማ ሲል ያ የሺህ ዓመታት ዝምታ እንዲሰበር እየተማጸነ ይመስላል። እኛም ዛሬ ይህንን ታሪክ ስናወራችሁ ያ የጠፋውን ድልድይ እንደገና እንዲገነባና ክብራችን እንዲመለስ ካለን ጉጉት ነው። እናንተስ ስለ መሪማ ምን ትላላችሁ? ይህ የታሪክና የዜማ ትስስር ምን ስሜት ይፈጥርባችኋል? አስተያየቶቻችሁን ኮሜንት ላይ ያጋሩን። ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስል ነበር። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ቆዩልን።